ሰላም ሰላም። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ አንቺ የምትቀቢውን የፀጉርሽን ከለር ንገሪኝ ላላችሁን ልጆች ይሄው ለእናንተ ይህን ቪዲዮ ሰርቼላችኋለሁ። እዚህ ጋር እንደምታዩት እንግዲህ እኔም ልቀባ እየተዘጋጀው ነው። ባይዘቤ የመጀመሪያችሁ ጊዜ ከሆነ ወረቀት አለ፣ መመሪያ አለ፣ ስቴፕ ባይ ስቴፕ እንዴት መቀባት እንዴት ምን ከምኑ መቀላቀል እንዳለባችሁ ቀላል ነው። እና እዚህ ጋር ቀለሙንና ክሬሙን እቀላቅለዋለሁ። እኔ ከፊት ብቻ ነው ዛሬ የምቀባው። ጫፉ ጋር ያለው ቀለሜ አልለቀቀም፣ ከስር ያለው ነው የለቀቀብኝ እና እሱን እየተቀባው አሳያችኋለሁ። እንደዚህ አድርጌ ከፊት ያለውን እቀባለሁ። ከዛን ለ30 ደቂቃ ከፈለጋችሁም 1 ሰዓት ማቆየት ትችላላችሁ። እንግዲህ ፀጉሬን እንዲያርጌ ለፊት የሚሆን ደግሞ እዚህ ጋር ማስክ እየሰራው ነው። የእንቁላል አስካሉንና ነስካፌ አንድ ላይ እንደዚህ አድርጌ እቀባለሁ። በጣም በቃ ለፊት የተስማማኝ፣ በተለይ ፀሐይ ሲነካችሁ ፊታችሁን በጣም ትሪት ያደርግላችኋል። ብጉር ምናምን ሲወጣባችሁ በጣም ፊታችሁን ያስተካክላል። ማር የሚመቻችሁ ካላችሁ ደግሞ በማር መቀባት። እኔ ማር አይስማማኝም፣ ቡና በማር አሪፍ ነው። እዚህ ጋር እንግዲህ ፀጉሬን ታጥቤ አድርቄው መጥቻለሁ። ፔስትራ ልሰራ እና እስቲ ዛሬ ፀጉሬን ስታይሉን ከቀለሙ ጋር ስታይሉን መቀየር ፈልጌያለሁ። አይ ዶንት ኖ ይመርብኝ አይመርብኝ አላቅም፣ ግን እስቲ የሆነ ስታይሉን መቀየር ፈልጌያለሁ። ከፊት ያለውን ፀጉሬን መቁረጥ ፈልጌያለሁ። ይሄው ቆርጬ መጣውና ትንሽ ካሜራ የገባ መስሎኝ ነበረ፣ አልገባም ካሜራ። እውነት ለመናገር አልጠላሁትም፣ ተመችቶኛል። እኔ በጣም ወድጄዋለሁ፣ እንደውም በጣም ደስ ይላል።